ስሜ ሙልጌታ ደገፍ ወልደ ሰማት ይባላል። የሲስተም ባለሙያ ነኝ። በቅርቡ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አውቶማቲክ ኢንፎርስመንት ኤንድ ፓርኪንግ ሲስተም መዘርጋቱ ይታወቃል። ይህ ሲስተም ምንድነው የሚለውን ስናይ ለሀገራችን የመጀመሪያው ሲስተም ነው። አዲስ ያስለማው ሲስተም ምን ፋይዳ አለው የሚለውን ስናይ የመጀመሪያው ነባሩን አሰራር ሙሉ ለሙሉ ያስቀራል። ያ ማለት በፓድ ወይም ማኑዋል የምንቀጣቸውን ቅጣቶች ሙሉ ለሙሉ ያስቀራል ማለት ነው። ይህ ደግሞ ስራዎችን በአጠቃላይ ወደ ቴክኖሎጂ ከመቀየር አንጻር ትልቅ ፋይዳ አለው ማለት ነው። ሌላው ሁለተኛው ደግሞ የተገልጋዮችን እንግልት ይቀንሳል። በፊት ላይ ለምሳሌ አሁን አንድ አሽከርካሪ ደንብ ተላልፎ ከተቀጣ በኋላ መንጃ ፍቃዱ ስለሚወሰድበት መንጃ ፍቃዱ ለመውሰድ ሌላ መንገድ ይሄዳል። ክፍያ ለመክፈል ባንክ መሰለፍ ይኖርበታል። እነዚህን በአጠቃላይ የተገልጋይን እንግልት የሚቀንስ ነው ማለት ነው። ሌላው ብልሹ አሰራርን ይቀንሳል ማለት ነው። ስለዚህ ይህ ሲስተም እንዴት ይሰራል የሚለውን ለምሳሌ አንድ አሽከርካሪ ደንብ ተላልፎ ቅጣቱን ሲፈጽም የትራፊክ ተቆጣጣሪ ወይም የትራፊክ ፖሊሱ መንጃ ፍቃዱን በመጠቀም መንጃ ፍቃዱ ላይ የሚገኘውን መረጃ በታብሌቱ ላይ በመሙላት አጭር የትኬት ቁጥር በቴክስት ወይም አሁን በሚጠቀምበት ስልኩ እንዲደርሰው ይደረጋል ማለት ነው። እንግዲህ አንድ አሽከርካሪ አንድ የትራፊክ ተቆጣጣሪ ይዞት የአንድ ቅጣት ከቀጣው በኋላ እንዴት ይከፍላል የሚለውን በደንብ ለመግለጽ ያክል የመጀመሪያው በንግድ ባንክ አማራጮች ነው። በሲቢኢ ብር ቀጥታ የትራፊክ ቫዮሌሽን ቲኬት ፔመንት የሚላለ በዛ ተጠቅሞ ያችን ቪቲ ብሎ የሚጀምረውን ቁጥር መክፈል ይችላል። ሁለተኛው ደግሞ በሞባይል ባንኪንግ ላይ ስንሄድ ደግሞ ገቨርንመንት ሰርቪስ የሚላለ ወይም መንግስታዊ አገልግሎት የሚለው ነው። ከዛ እዛ ውስጥ ስንገባ ታክስ ኤንድ ገቨርንመንት ሰርቪስ የሚላለ። በመቀጠልም ሁለተኛ አማራጭ ላይ ያለው የትራፊክ ቫዮሌሽን ፔመንት የሚላለ። ስለዚህ እዛ ላይ ሙሉ ቁጥሩ የተላከልንን ቁጥር ቪቲ ብሎ ያለውን ቁጥር በትክክል አስገብተን የራሳችን መሆኑን አይተን መክፈል ይኖርብናል ማለት ነው። ሌላው ደግሞ ድራይቨር አፕ በመጠቀምም የትራፊክ ቅጣት መክፈል ይቻላል። ድራይቨር አፑ ላይ የሚደርሰን ቴክስት እዛ ላይ ሙሉ ዲስፕሌይ ይደረግልናል ወይም ደግሞ እዛ ላይ ያሳየናል። ስለዚህ ያን ቅጣቱን አንፔድ የሚለውን አንዴ ክሊክ ስናደርገው ወደ ቴሌብር መክፈያ ይወስድናል ማለት ነው። ስለዚህ በቀላሉ በእነዚህ አራት አማራጮች መክፈል እንችላለን ማለት ነው። ሁለተኛው ደግሞ የፓርኪንግ ነው። አንድ አሽከርካሪ ፓርኪንግ ከተጠቀመ በኋላ ልክ ተጠቅሞ ሲወጣ የፓርኪንግ ተቆጣጣሪው ቴክስት ከላከለት ያ ማለት በሲስተሙ አማካኝነት ማለት ነው። ቴክስት ከላከለት ፒቲ ብሎ የሚጀምር ቁጥር ይደርሰዋል። ያችን ቁጥር መክፈል የሚችለው በንግድ ባንክ ነው። ያ ማለት ንግድ ባንክ በቅርንጫፍ መሄድ ይችላል። ያ ማለት ግልጽ ነው፣ በመስኮት ሄዶ መክፈል ይችላል ማለት ነው። ሁለተኛው ሲቢኢ ብርም የትራፊክ ፓርኪንግ ፔመንት የሚላለ እዛ ላይ ቀጥታ ስለሆነ መክፈል ይችላል ማለት ነው። ሶስተኛው ግን የሞባይል ባንኪንግ ወይም የሲቢኢ ሞባይል ባንኪንግ የምንለው ግን በተመሳሳይ ልክ እንደ ትራፊክ ቅጣቱ ይሄ አገልግሎት ቢሆንም ልክ እንደ ትራፊክ ቅጣቱ ምን ያደርጋል? ገቨርንመንት ሰርቪስ ይገባል። ዜን ታክስ ኤንድ ገቨርንመንት ሰርቪስ የሚል አማራጮች ሶስተኛ ላይ ያለው የትራፊክ ፓርኪንግ ክፍያ የሚል አለ። ስለዚህ እዛ ላይ በመግባት ፒቲ ብሎ ቁጥሯን ሙሉ ለሙሉ በማስገባት መክፈል ይችላል ማለት ነው። ስለዚህ እነዚህ ናቸው የመክፈያ አማራጮቹ፣ ቀላልና ግልጽ ናቸው።